ስለ ደም ግፊት 5 ዋና ዋና ነገሮች። አንደኛ የደም ግፊት ማለት ምን ማለት ነው? ሁለተኛ ለደም ግፊት አጋላጭ ሁኔታዎች ምንድናቸው? ሶስተኛ የደም ግፊት መከላከያ መንገዶች ምንድናቸው? አራተኛ የደም ግፊት የሚያመጣቸው መዘዞች ምንድናቸው? አምስተኛ እና የመጨረሻው የደም ግፊት ምልክቶች ወይ ደግሞ ሳይን ሲምፕተሞች ምንድናቸው? የደም ግፊት ማለት ሲስቶሊክ ብለድ ፕሬሸሩ 140 እና ከዛ በላይ ወይም ደግሞ ዳያስቶሊክ ብለድ ፕሬሸሩ ደግሞ 90 እና ከዛ በላይ ሚሊሜትር ሜርኩሪ ከሆነ ይህ ማለት በተለያየ ሰዓት እናንተ ቼክ ተደርጋችሁ የሚያሳያችሁ ውጤት ከዚህ በላይ ከሆነ እናንተ የደም ግፊት ተጋላጭ ናቸው ወይም ደግሞ የደም ግፊት አለባቸው ማለት ነው። የደም ግፊት እንግዲህ እንደየሁኔታዎች ከፍና ዝቅ ይላሉ። ከፍ የሚልባቸው ሰዓቶች እንግዲህ አንዳንዴ እንደዚህ ጭንቀት በሆነብን ወይም ደግሞ ስትረስ በምትሆኑበት ሰዓት፣ እንዲሁም ሩጣችሁ ከሆነ፣ እንዲሁም ደግሞ አልኮል ወይም ደግሞ እነዚህ ሳብስታንስ ነገር ወስዳችሁ ከሆነ ቡና ምናምን የሚባሉ ነገሮችን ጫት ምናምን ወይም ሲጋራ ጭሳችሁ ምናምን ወዲያውኑ በ5-10 ደቂቃ ባለው ወዲያውኑ ረፍት አድርጎ ሜጀር ተደርጎ በእርግጠኝነት ከዚህ በላይ የሚያሳይ ውጤት ይመጣል ማለት ነው። እና ደግሞ የደም ግፊታችሁ ዝቅ ይላል፣ የሆነ ሰዓት ላይ ዝቅ ይላል። ያ ደግሞ ማታ ስተኙና እረፍት የምታደርጉት ሰዓት የደም ግፊታችሁ ዝቅ ስለሚል የደም ግፊታችሁ አብሮ ዝቅ ይላል ማለት ነው። እንግዲህ ኖርማል የደም ግፊት የሚባለው አቬሬጅ ነው እንጂ 120/80 ብቻ አይደለም። ብዙ ጊዜ 120/80 ነው የደም ግፊት። ከዚህ በላይ ከሆነም ደግሞ አንዳንድ ሰዎች የደም ግፊት ከፍ አለ ምናምን የሚሉ አሉ። እና የደም ግፊት ማለት አቬሬጅ ነው። 120/80 የሚባለው ቁጥር አቬሬጅ ነው እንጂ ሁሌ ይሄ ቁጥር መምጣት አለበት ግዴታ አይደለም። ኖርማል የሚባለው የደም ግፊታችን እንግዲህ ከ90 እስከ 129 ባለው ሲስቶሊክ ብለድ ፕሬሸር በምንጠራው ወይም ደግሞ የስረኛው ዳያስቶሊክ ብለድ ፕሬሸር በምንጠራው ደግሞ ከ60 እስከ 89 ሚሊሜትር መርኩሪ ከሆነ የእናንተ የደም ግፊታችሁ በዚህ መሃል ከሆነ የእናንተ ኖርማል ነው ማለት ነው። እንግዲህ የደም ግፊት 3 ደረጃዎች አሉን። 3 ደረጃ ከመድረስ በፊት መጀመሪያ ፕሪ ሃይፐርቴንሽን የምንለው አለ። ፕሪ ሃይፐርቴንሽን የምንለው እንግዲህ ከ130 እስከ 139 ሲስቶሊክ ብለድ ፕሬሸሩ ወይም ደግሞ ዳያስቶሊክ ብለድ ፕሬሸሩ ደግሞ ከ80 እስከ 85 ከሆነ ኤሌቬትድ ሆኗል ወይም ደግሞ ፕሪ ሃይፐርቴንሽን ነው። በዚህ ወይ ከሄደ እናንተ ለደም ግፊት ተጋላጭ ትሆናላችሁ ወይም ደግሞ ደም ግፊት ይይዛችኋል ማለት ነው። እንግዲህ ስቴጅ 1 ወይም ደግሞ ደረጃ 1 የደም ግፊት የምንለው ሲስቶሊክ ብለድ ፕሬሸሩ ከ140 እና ከ140 እስከ 159 ወይም ደግሞ ዳያስቶሊክ ብለድ ፕሬሸሩ የስረኛው ማለት ነው ከ90 እስከ 99 ሚሊሜትር ሜርኩሪ ከሆነ ስቴጅ 1 ወይም ደግሞ ደረጃ 1 የደም ግፊት አለባችሁ ማለት ነው። ስቴጅ 2 ወይም ደግሞ ደረጃ 2 ብለን እንጠራው ደግሞ የደም ግፊት የምንለው ከ160 እስከ 179 ሲስቶሊክ ብለድ ፕሬሸሩ የላኛው ማለት ነው። ዳያስቶሊክ ብለድ ፕሬሸሩ ደግሞ ከ100 እስከ 109 ባለው ከሆነ ሚሊሜትር ሜርኩሪ ባለው ከሆነ እናንተ ደረጃ 2 ወይም ደግሞ ስቴጅ 2 ሃይፐርቴንሽን ውስጥ ናችሁ ማለት ነው። የእናንተ ቁጥር በዚህ መሃል ከሆነ ስቴጅ 3 ወይም ደግሞ ሃይፐርቴንሽን ክራይሲስ የሚባለው ደግሞ ምንድነው? ከ180 ሲስቶሊክ ብለድ ፕሬሸሩ ማለት ነው ከ180 እና ከዛ በላይ ዳያስቶሊክ ብለድ ፕሬሸሩ ደግሞ 110 እና እዛ በላይ ከሆነ ሃይፐርቴንሽን ክራይሲስ ውስጥ ናቸው ወይም ደግሞ ቶሎውኑ ሕክምና መደረግ አለበት። ወዲያውኑ በሺ ቁጥር እንደመጣ እናንተ ወዲያውኑ ቼክ መደረግ አለባችሁ ማለት ነው። ከዚያ ከውጭ ከሆነ ወዲያውኑ እናንተን ስትሮክ ሊገጥማችሁ ይችላል። የተለያየ ጤና እክሎችን ሊያስከትል ስለሚችል ማለት ነው። እንግዲህ ወደ ሁለተኛው ስንመጣ ለደም ግፊት አጋላጭ ሁኔታዎች ምንድናቸው የሚለው 2 አይነት አሉና አጋላጭ ሁኔታዎች እናንተ ልታሻሽሏቸው የምትችሏቸው ነገሮች እና እናንተ ልታሻሽሏቸው የማትችሏቸው ነገሮች 2 አጋላጭ ሁኔታዎች አሉ። ልታሻሽሏቸው የምትችሏቸው ነገሮች እናንተ ከነበራችሁበት ላይፍ ወይ ላይ እናንተ በትንሹም ቢሆን እናንተ ካላችሁት ላይ እየቀነሳችሁ ለደም ግፊት አጋላጭ የሆኑ ነገሮችን በመተው እናንተ ለደም ግፊት አጋላጭነት መከላከል ትችላላችሁ ማለት ነው። አንደኛው በጣም ጨው የሚበላ ሰው ከሆነ ጨው የምትበሉ ከሆነ ጨው በመቀነስ መልመድ አለባችሁ። ደግሞ ጤናማ የሆነ ምግብ አመጋገብ። ሌላኛው ትንባሆ የምታጭሱ ከሆነ ትንባሆን መቀነስ፣ አልኮል የምትጠጡ ከሆነ አልኮል መጠጥ መቀነስ፣ እንዲሁም የአካል ብቃት እንቅስቃሴ የማታደርጉ ከሆነ ደግሞ የአካል ብቃት እንቅስቃሴ በማድረግ እንግዲህ ከአጋላጭ ሁኔታዎች እናንተ መሸሽ ትችላላችሁ ማለት ነው። እንግዲህ
ወደ ሁለተኛው ስንመጣ ልታሻሽሏቸው የማትችሏቸው እናንተ ምን ብታደርጉ ልታሻሽሏቸው የማትችሏቸው ነገሮች አንደኛው ጄኔቲክስ ወይም ደግሞ በዘር የሚመጣ ሃይፐርቴንሽን ከሆነ በዘር ሐረግ የሚመጣ ከሆነ ይህ እናንተ ልታሻሽሏቸው አትችሏቸው ማለት ነው። ወይም ደግሞ ታይፕ 1 ዳያቤቲስ ማልተስ ወይም ደግሞ ይሄ ታይፕ 2 ከሆነ ሊሻሻል ይችላል፣ መዳንም ይቻላል። ታይፕ 1 ያለበት ስኳር ግን ሊሻሻል ስለማይችል ይሄ ደግሞ በጣም የደም ስራችን ላይ ሹገር ስለሚበዛ የደም ጫናችን ላይ ደግሞ ከፍተኛ የሆነ የደም ስራችን ላይ ደም ዝውውር ስለሚኖር ይህንም ማሻሻል አትችሉም ማለት ነው። እድሜያችሁ ከ65 እና እዚያ በላይ ከሆነ ለምሳሌ አንድ ሰው 65 ዓመት አዛውንት የ40 ዓመት ሊሆን ቢል አይሆንም። ስለዚህ ይህን ልታሻሽሉት የማትችሉት የደም ግፊት ልታጋለጡ ትችላላችሁ ማለት ነው። ሌላኛው ጾታችሁ ለምሳሌ ሴቶች ወንድ መሆን አይችሉም፣ ወንዶችም ደግሞ ሴት መሆን አይችሉም። ስለዚህ በጾታም አንዱ ለደም ግፊት አጋላጭ ሁኔታ ሆኖ ተገኝቷል ማለት ነው። ስለዚህ አሁን በሚያሳየው ጥናት እንዲሁም ከ35 በላይ ሴቶች ለዚህ ለሃይፐርቴንሽን ተጋላጭ ናቸው። ደግሞ ወንዶቹ ደግሞ 32% የሚሆኑት ለዚህ ለሃይፐርቴንሽን በሽታ ተጋላጭ ናቸው ማለት ነው። እንግዲህ ወደ ሶስተኛው ስንመጣ ሶስተኛው መከላከያ መንገዶች ምንድን ናቸው? የሃይፐርቴንሽን እንዴት መከላከል ይቻላል የሚለው አንደኛው ብዙ ጊዜ አዘውትሮ አትክልትና ፍራፍሬ መመገብ፣ የአካል እንቅስቃሴ ማድረግ፣ በቀን 30 ደቂቃ በሳምንት 150 ደቂቃ ያህልን ወክ በማድረግ ፈጠን ያለ ወክ በማድረግ መከላከል ይቻላል። ወደ ሶስተኛው መድኃኒቱን በተገቢ በሐኪም ያዘዘውን መድኃኒት በአግባቡ በመውሰድ፣ አራተኛው በየወሩ አንዴ ቼክ በማድረግ ቼክ መደረግ፣ አምስተኛው በየቀኑ ከ7 እስከ 8 ሰዓት መተኛት፣ ጥሩ እንቅልፍ መተኛት። እንግዲህ ወደ አራተኛው ስንመጣ የሃይፐርቴንሽን የሚያመጣቸው መዘዞች ምንድን ናቸው? እንግዲህ በዋነኝነት የሚገለጡት አንደኛው የልብ ድካም፣ በቃ ምንም አይነት ነገር ለመስራት መቸገር፣ የልብ ድካም መኖር። ሁለተኛው መደበኛ ያልሆነ የልብ ምት መከሰት ወይም ደግሞ ሪትሚያ ብለን የምንጠራው ማለት ነው። ሶስተኛው ስትሮክ፣ በአንጎል ውስጥ ደም መፍሰስ፣ ይህ ላስት ሳይን ኦፍ ሃይፐርቴንሽን የሚባለው ማለት ነው። አራተኛው የኩላሊት ጉዳት፣ አምስተኛው ደግሞ ድንገተኛ ሞትም ሊከሰት ይችላል። ስለዚህ በዚህ በስትሮክ ምክንያት ደግሞ በአእምሯችን ደም ከፈሰሰ ድሮ የምናደርጋቸው አክቲቪቲዎች በሙሉ ሊጠፉብን ስለሚችሉ ኢቭን ሰውነታችን ግማሽ ወይም ደግሞ ሙሉ በሙሉ ፓራላይዝ መሆን እድልም ስለሚያጋጥም፣ ጆሯችሁ ደግሞ እንዲሁ ላይሰማ ይችላል፣ አይናችሁን ሁሉ ሊያሳጣችሁ ስለሚችል የተለያዩ ጤና እክሎች ላይ ይገጥማቸዋል። እንዲሁም ከዚያ ባለፈ ደግሞ ከጤና እክል ባለፈ ደግሞ እንግዲህ ይሄ ስትሮክ ያመጣቸው መዘዞች ብዙ ናቸው። አንደኛ ኢኮኖሚካሊ በጣም ይጎዳል። አንድ ሰው ከመስሪያ ቤት ሊባረር ይችላል በዚህ በህመም ምክንያት እና ትዳር ሊያናጋ ይችላል። ስለዚህ እናንተ በአግባቡ የደም ግፊታችሁን ቼክ መደረግ ወይም ደግሞ መቆጣጠር አለባችሁ ማለት ነው። እንግዲህ ወደ አምስተኛው እና መጨረሻው ስንመጣ 10 ዋና ዋና የሚባሉ የደም ግፊት ምልክቶች አሉና እንግዲህ አብዛኛውን ጊዜ የደም ግፊት ያላቸው ሰዎች ምንም አይነት ስሜት ላይ ይሰማቸው ይችላል። ስቲል ይሄ ስትሮክ የሚባለው ወይም ደግሞ ኩላሊታችን እስኪጎዳ ድረስ ወይም ደግሞ የልብ ምታችን እስኪደክም ድረስ ውስጡን በደም በቃ እስኪጎዱ ድረስ ምንም አይነት ስሜት ላይ ይሰማል ይችላል። እንግዲህ በዋናኝነት አንደኛ ተብሎ እነዚህ ከምልክቶች የሚጠቀሱት እንግዲህ 10 ምልክቶች አሉ። አንደኛው እንግዲህ ከባድ ራስ ምታት ነው። ሁለተኛው ከወትሮ የተለየ ራስ ምታት ማለት ነው። አሁን ከዚህና ከዚህ ከጎንና ከጎን በጣም ከበድ ያለ የራስ ምታት። ሁለተኛው ጀርባ አካባቢ ማቃጠል፣ እዚህ ጀርባ አካባቢ። ሶስተኛው ደግሞ የደረት ህመም፣ ኃይለኛ የሆነ አንጃይና የምንለው አንጃይና ፒክቶሪ የሚባለው ሁለት አይነት አለና አንጃይና ወይም ደግሞ የደረት ህመም መከሰት። አራተኛው ለመተንፈስ መቸገር። አምስተኛው ማቅለሽለሽና ማስታወክ። ስድስተኛው ደግሞ ብዥ ያለ እይታ ወይም ደግሞ ደም የለበሰ እይታ መታየት። ሰባተኛ ጭንቀትና ግራ መጋባት። ስምንተኛው በጆሮአችን መሃል እቭ የሚል ወይም ደግሞ እዚህ የሚል ጩኸት መሰማት። ዘጠነኛው በአፍንጫችን ደም መፍሰስ ካለ። ደግሞ 10ኛው እና የመጨረሻው ያልተለመደ ከወትሮ ያልተለመደ የልባችሁ ከፍና ዝቅ የሚል ከሆነ ከፍ የሚል ከሆነ ይሄ እንግዲህ የእናንተ ለሃይፐርቴንሽን ዋና ዋና ሳይን ሲምፕተሞች ወይ ደግሞ ምልክቶች ናቸው።
እንግዲህ ለዛሬ የነበረን የቪዲዮ ቆይታ ይሄን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።